ያለፉት ጥቂት ቀናት ደቡብ አፍሪካ ውስጥ ላሉ ስደተኞች የጭንቅና የፍርሃት ነበሩ ማለት ይቻላል። ከተለያዩ ሀገራት ወደ ደቡብ አፍሪካ በስደት የሚገቡና በሚሊዮኖች የሚቆጠሩ እነዚህ ስደተኞች ምንም እንኳን ነገ ተስፋ አድርገው ደቡብ አፍሪካ ቢገቡም እየገጠማቸው ያለው ነገር አስፈሪና ተስፋ አስቆራጭ ሆኖባቸዋል። የሀገራችንን ወጣቶች ጨምሮ ከበርካታ የአፍሪካ ሀገራት ወደ ደቡብ አፍሪካ የሚገቡት እነዚህ ስደተኞች ምንም እንኳን ወደማያውቁት ሀገርና ሕዝብ ሲሰደዱ ነገን የተሻለ ለማድረግና ሕይወታቸውን ለመቀየር ቤተሰቦቻቸውን ለመደገፍ በማቀድ እንጂ ሌላ አጀንዳ ኖሯቸው ባይሆንም ከሀገሪቱ ዜጎች ደቡብ አፍሪካውያን እየደረሰባቸው የሚገኘው መገለልና ጥቃት ዓመታትን ያስቆጠረ፣ በየቀኑም የሰው ሕይወት የሚቀጠፍበት ሆኗል። በሀገሩ ሕይወት አልቃናለት ያለው ወጣት የቤተሰቦቹን ንብረት ከብትና መሬት ሳይቀር ሸጦ ነገን የተሻለ ለማድረግ ስደትን ምርጫው አድርገው ሲነሳ ፈተናው የሚጀምረው በሰው ሀገር ሳይሆን እዚሁ ሀገሩ ላይ ፓስፖርት ከማውጣት ጀምሮ የሥራ ቪዛ እናሰጥሃለን ብለው ከሚዘርፉት የሰው አራዊቶች ነው። በሕገወጥ መንገድ የሚደረግ ጉዞ ካሉት አስፈሪ አጋጣሚዎች ዘረፋና ግድያ ተርፎ ደቡብ አፍሪካ ሲደርስም ተመስገን ከማለት ይልቅ ሌላ ስጋትና ከዛሬ ነገ ልገደል ይችል ይሆናል የሚል ፍርሃት የሚቀበለው የሀገራችን ወጣት ነግቶ እስኪመሽ በነፃነት የሚንቀሳቀስበት ደቂቃ አያገኝም ማለት ይቻላል። ከሀገሪቱ ፖሊሶችና ኢሚግሬሽን ሰዎች ከማጅራት መችና ቀማኛ እስከ በብሔር የተቧደኑ ገዳዮች ጋር የሚደረገው ትንቅንቅ እንዲሁ በቀላል የሚገለጽ አይደለም። ይህም ቢሆን ግን በመቶ ሺዎች የሚቆጠሩ ኢትዮጵያውያን ከኑሮም ሆነ ከጸረ ስደተኛ የሀገሪቱ ዜጎች ጋር ተናንቀው ሰርቶ ለመግባት መጣር ከጀመሩ ከ3 አስርት ዓመታት በላይ ሆኗቸዋል። በእነዚህ በርካታ ዓመታት ስደተኞቹ በየዕለቱ ከሚገጥማቸው ዘረፋና ግድያ በተጨማሪ ወቅት ጠብቆ በሚነሳ የጸረ ስደተኞች አብዮት ለከፍተኛ አካላዊና ኢኮኖሚያዊ ስጋቶች ሲጋለጡ ኖረዋል። በተለይ ባሳለፍነው ሳምንት በተቀሰቀሰው አዲስ ጥቃት በአንድ ሳምንት ብቻ ከ5 ያላነሱ ኢትዮጵያውያን በተቀመጡበት የተገደሉ ሲሆን የናይጄሪያና የጋና ዜጎችም በተጨማሪ ግድያ ተፈጽሞባቸዋል። ሀገራችንን ለቃችሁ ውጡ የሚሉት ደቡብ አፍሪካውያን እንቅስቃሴና የተፈጸመው ይህን ጥቃት ተከትሎ የተለያዩ ሀገራት የተለያዩ መግለጫዎችን እያወጡ ሲሆን የተጠቂ ሀገራት ተወካዮች የእኛን ሀገር ጨምሮ ምን እያደረጉ ነው የሚለውን በዚህ ቪዲዮ እንመለከታለን። ማክሰኞ ዕለት በደቡብ አፍሪካ የስደተኞች መኖሪያ በሆነችው ፕሪቶሪያ ከተማ በመቶዎች የሚቆጠሩ የማርች ኤንድ ማርች ጸረ ስደተኛ ቡድን አባላትና ሌሎች የሲቪክ ማኅበራት አባላት ወደ አደባባይ ወጥተው ነበር። ተቃዋሚዎቹ በሕገወጥ ስደት ላይ ያላቸውን ቅሬታ ለመግለጽ የመንግሥት መቀመጫ ወደ ሆነው ዩኒየን ቢልዲንግ ሲያቀኑ ሲሆን ዋነኛ ቅሬታቸው ደግሞ በመንግሥታዊ አገልግሎት ረገድ መንግሥት ደቡብ አፍሪካውያንን ቅድሚያ ሊሰጥ አልቻለም የሚል ነበር። ሰልፈኞቹ እንደ ዱላና ገጀራ ይዘው የቡድን ቲሸርት ለብሰውና እስክናሸንፍ ድረስ እንገሰግሳለን፣ ለሀገር መታገል የውጭ ዜጎችን መጥላት አይደለም፣ የሚያሰኝም ከሆነ አዎ እኔ ኩሮ የውጭ ዜጋ ጠል ነኝ የሚሉ መፈክሮችን አንግበው አደባባይ ሲወጡ ስራ አጥ የሆኑትና በችግር ውስጥ የሚገኙት ስደተኞች ገቢያቸውንና ስራቸውን ስለነጠቋቸው መሆኑን ሲያነሱ ነበር። ስደተኞቹ ከሀገራችን ይውጡልን የሚለውን ተቃውሞ መቀጣጠሉን ተከትሎና በርካታ ግድያዎች መፈጸሙን ተከትሎ የሀገሪቱ ፕሬዚዳንት ሲሪል ራማፎሳ ሰኞ ዕለት ባደረጉት ንግግር የሁሉም ነገር ችግር ምንጩ በኢሚግሬሽን ስርዓት ውስጥ ያለው ሙስና መሆኑንና ይህንንም ሙስና እንደሚቀርፉ ቃል ገብተዋል። መንግስታቸው በህገወጥ ስደትና ህገወጥ ሰራተኞችን በሚቀጥሩ ተቋማት ላይ እርምጃ እንደሚወስዱም ገልጸው ነገር ግን ህጋዊ ስጋቶች ወደ ጥላቻ እንዳይቀየሩ አሳስበውም ነበር። ምንም እንኳን ፕሬዚዳንቱ ህዝብ ህጉን በእጁ እንዳይወስድና ስደተኞች ላይ ጥቃት እንዳያደርስ አስጠንቅቀው የነበረ ቢሆንም ስደተኞችን ከሞት የሚሆን ከዝርፊያ ሊታደጓቸው አልቻሉም። ስደተኞች ይውጡልን የሚለው የተቃውሞ ሰልፍ በአሁኑም ሰዓት በተለያዩ ከተሞች የተደረገ ሲሆን የተቃውሞ እንቅስቃሴ መኖሩን የሰሙ በአብዛኛው ስደተኞች የሥራ ቦታቸውን በመዝጋትና ከቤት ባለመውጣት ለማሳለፍ ተገደዋል። በደቡብ አፍሪካ እየተካሄደ ካለው ተቃውሞ ብዙዎችን ያስደነገጠው ሌላው ክስተት የተቆጡ ደቡብ አፍሪካውያን የውጭ ዜጎችን ከመንግስት ሆስፒታል ሲያስወጡ የታየበት ቪዲዮ መሰራጨቱ ነበር። አንድ ወጣት በአንድ ሆስፒታል ውስጥ በመገኘት በዚህ ሆስፒታል ውስጥ ደቡብ አፍሪካዊ ያልሆን ሁሉ አሁኑ ለቀው ውጣ ሲል የሚታይ ሲሆን የደቡብ አፍሪካ ሕግ የመንግስት ሆስፒታሎች የውጭ ዜጎችን እንዳያክሙ አይፈቅድም እያለ ሲጮህም ታይቷል። ተቃዋሚዎቹ በሆስፒታሉ የነበሩ ሰዎችን ካርድ መፈተሽ የውጭ ዜጎች ተቋሙን ለቀው እንዲወጡ ያደረጉ ሲሆን የቡድኑ መሪ ለዶክተሮቹ የውጭ ዜጎችን አረጋግታቸው አሰናብታቸው ወደ ግል ሆስፒታል ሄደው ይታከሙ፣ ይህ የእነሱ ቦታ አይደለም ሲልም ትእዛዝ ሰጥቷል። በዚህ ባሳለፍነው ሳምንት የተቀሰቀሰው ግጭት ተከትሎ ሕይወታቸው ስላለፈው ናይጄሪያውያን በደቡብ አፍሪካ የናይጄሪያውያን ማህበር ሰብሳቢ እንደገለጸው ሰሞኑን በተቀሰቀሰው ግጭት 2 ናይጄሪያውያን መሞታቸውና አንደኛው ሟች በፖሊስ ተይዞ ከተደበደበ በኋላ ሕይወቱ ማለፉንና ኬቪን የተሰኘው ሌላው ደግሞ በፖሊስና በወታደሮች ተደብድቦ ከታሰረ በኋላ በደረሰበት የውስጥ ደም መፍሰስ ምክንያት ሚያዝያ 24 ቀን መሞቱን አስታውቋል። የማህበሩ ሰብሳቢ ይህን ይበል እንጂ የሀገሪቱ የጸጥታ አካላት እስካሁን በእነዚህ ክሶች ላይ ያሉት ነገር የለም። በደቡብ አፍሪካ የጋና ከፍተኛ ኮሚሽን ዜጎቹ ጥንቃቄ እንዲያደርጉና ተቃውሞ ከሚካሄድባቸው አካባቢዎች ራሳቸውን እንዲያርቁ መክሯል። የንግድ ድርጅቶች ለጊዜው እንዲዘጉና
በህዝብ መሰብሰቢያ ቦታዎች ላይ እንዳይገኙ ያሳሰበው ይህ መግለጫ የንግድ ድርጅቶች ለጊዜው እንዲዘጉና በህዝብ መሰብሰቢያ ቦታዎች ላይም እንዳይገኙ አሳስቧል። የናይጄሪያ ዲያስፖራ ኮሚሽን በተመሳሳይ መልኩ ለዜጎቹ የጥንቃቄ መልእክት ያስተላለፈ ሲሆን የአፍሪካ ህብረት በደቡብ አፍሪካ የሚፈጸሙ ጥቃቶች ላይ ጣልቃ እንዲገባ ጠይቋል። ኢትዮጵያውያንን በተመለከተ ከሀገሪቱ መንግስትም ሆነ በደቡብ አፍሪካ ከሚገኘው የሀገሪቱ ኤምባሲ እስካሁን የተባለ ነገር አለመኖሩ በደቡብ አፍሪካ በሚኖሩ ዜጎች ዘንድ ከፍተኛ ቅሬታን ፈጥሯል። በደቡብ አፍሪካ በአሁኑ ሰዓት 2.4 ሚሊዮን የሚጠጉ ስደተኞች የሚኖሩ ሲሆን ይህም ከሀገሪቱ ጠቅላላ ህዝብ ከ4 በመቶ ያነሰ እንደሆነ ይነገራል። አብዛኞቹ ስደተኞች እንደ ሌሴቶ፣ ዚምባብዌ እና ሞዛምቢክ ካሉ ጎረቤት ሀገራት የመጡም ናቸው። እንደ ኦፕሬሽን ዱዱላ እና ማርች ኦን ማርች የተሰኙ ቡድኖች ስደተኞች ለስራ አጥነትና ለዕፅ ሱሰኝነት ተጠያቂ የሚያደርጉ ሲሆን ለሰሞኑ ግጭቶችም ምክንያት እንደሆነ እየተገለጸ ይገኛል። በደቡብ አፍሪካ እየተካሄደ ስላለው ሁኔታ ተጨማሪ መረጃዎችን እንዲያገኙ ቻናሉን ሰብስክራይብ ማድረግ አይዘንጉ።